ባጫ ዳንሰኛ ነው የሚሉት የተሳሳተ ነው፣ ጀነራልነቴን ብሔራዊ ቲያትር አልሰጠኝም በማለት ጀነራል ባጫ ደበሌ ተናግረዋል። በኬንያ የኢትዮጵያ ባለሙሉ ስልጣን ጀነራል ባጫ ደበሌ ከአዲስ ኮምፓስ ጋር በነበራቸው ቆይታ የተናገሩት ነው። ጀነራሉ ይህንን ጉዳይ በተመለከተ የሰጡት ማብራሪያ ይህንን ይመስላል። ስለ እኔ ሲነሳ እንዳልከው ዳንሰኝነት ይመጣል። ሙርከኛ ማለት ሙርከኛና ዳንሰኛ ነው የሚመጣው። እግዚአብሔር ያሳይ። ለእኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይማረው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ እሱ የሚለው ነገር አለ። የጻፋቸው መጽሐፍቶች በሙሉ እኔ አንዳንድ ቻፕተር አለኝ በእያንዳንዱ መጽሐፍ። ሌላ ምርኮኛ ነው ለተባሉት የማረከው ሰው ወጣ ብሎ ይናገር፣ እዚህ ቦታ ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቅርብልሃለሁ። 48 ዓመት ውትድርና አገልግያለሁ። የማላቃቸው ቦታዎች የሉም። ስለዚህ እኔ የተወለድኩበትን እግዚአብሔር አምላክ ፈጥሮኛል። እዚህ ቦታ ላይ እዛ በመፈጠሬ ልዩ ነው ብዬ አይደለም። ምክንያቱም በእግዚአብሔር ስራ መግባት ነው። እኔ በጉልበቴ አይደለም የተፈጠርኩት፣ እግዚአብሔር ነው የፈጠረኝ። ማንም ሰው እንደዛ ነው። ለእኔ ሁሉም ሰው እኩል ነው። እንደ ሰው የተፈጠርኩበትን ደግሞ ኮራበታለሁ። ያልከኝ ነገር አንገት ማስቀበሪያ ናቸው በሙሉ። አሁን አንገት የሚቀብር የለም። የሞተ እና ያፈጀ ያረጀ እንትን ነው ምንድነው ስሙ ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለውን ፖለቲካ ስላልሆነ ሊቀጥሉበት ጥሩ ነው። እናንተ በዚህ የጀነራሉ ሐሳብ ላይ ምን አስተያየት አላችሁ? ሐሳባችሁን ማጋራት ትችላላችሁ። ላይ ቻናሉ አዲስ ከሆናችሁ በቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።